ልትገለኝ ነው እንዴ? ከዚህ ደቂቃ በኋላ አንዲት ቃል ብትተነፍሽ ያለን ይፍቃድ እድሜሽ ወደ ሰከንዶች እያጠሩ ነው የሚሉት። ምን ልትሰሩ ነው ሰው ቤት የገባችሁት? ሰላም ልንላት እኮ ነው የገባነው። አይደለም ፖሊሱ ውስጥ ገብታ ጋሽን ውጤቃዎችን የሚያስቀምጡበትን ሳጥን ክፈችልኝ እያለች ነበር። እጅ ወደ ላይ ዙር ወደ ግድ ሞገስ ማህሌትና ኤፍራታ እኮ ታሰሩ። እንዴት ማለት? መቼ? እንዴት ታሰሩ? ማህሌትና ኤፍራታ ወደዚህ ቤት ሲመጣ አየኋቸው ነው። ባለፈው ሲመረምረኝ የነበረው ፖሊስ ማለት ነው ስልኩን ሰጥቶኝ ነበር። ከዛ ለሱ ደወልኩለትና አድርግ ያለኝን ነገር በሙሉ አደረግኩና ከዛ ልክ እቤት ሲገቡ እጅ ከፍ እንዲያዛቸው ደፍረው እዚህ ድረስ መጡ? አዎ መጡ። በጣም ደስ ይላል። እንኳን ገቡ። ማለት ምን ብለሽ ነው ግን ፖሊስ ነው የጠራሽው? ሊያጠቁኝ እየመጡ ነው ያልኩት። እና መጥቶሽ ነበር? ኧረ አይደለም ልትዘርፍ ነበር የመጣችሁ። ደግሞ ሁሉንም ነገር ውጭ ሆኑ ይሰማቸው ነበር። አንበሳ ቅድስት ብልጥ ሁለት ጊዜ በባባይ ነበር። እንዴት ደስ እንዳለኝ! ከዚህ በኋላማ በቃ ፖሊስ ሳይ ራሱ እንዴት ደስ እንደሚለኝ። አይጨብስ ዳጣስ? ዳጣማ ቅድስት ሊታመን የማይችል ጉድ ገጥሟል። ምንድን ነው ንገረኝ። አይ አሁን እንኳን አልነግርሽም። ብሩክ ዛሬ ደውሎ ነበር። ምሳሌ ትናንት ሕክምና እንደጀመረች በቴሌግራም ደውሎ ነግሮኝ ነበር። ሕክምናው እንዴት ነው አለ? የመዳን እድሏ 70% ነው። 30% ደግሞ ላትድን ትችላለች ብሎ ነግሮኛል። 30%? አዎ። ይሄ እኮ ማለት ላትድን ትችላለች። ሕክምናው ስንት ቀን ይፈጃላል? 3 ቀን ያለ ይመስለኛል። እንግዲህ ፈጣሪ ከእርሷ ጋር ይሁን። አሜን። ይህን ሁሉ ዋጋ ከፍሎ ባትድን ጋሽም ሰው አይሆንም። ቅድስት እሱ ብቻ አይደለም ዋጋ ይከፈል። አንቺ በጣም ብዙ ዋጋዎች ከፍለሽ እስቲ ቁጠሪያቸው። እኔም ንብረቴን ሸጬ ጨርሻለሁ። ሉላን አጥቻለሁ። እውነት ነው ሞገስ? አዎ። እንዴት ነው አባወራሽ ነው እንዴ? ባልና ሚስት እና ሽቶ የሚል ከእንግዲህ ያለኝ አማራጭ ሞት ብቻ ሆኗል። አሁን ሞቴን መምረጥ ብቻ ነው። የምመርጠው ሞት ግን ትንሽ እንኳን የመትረፍ እድል ያለው መሆን የለበትም። ዓለም ነፃ በወጣበት ሴት ከወንድ እኩል በሆነችበት ስንት ተቆርቋሪ ባለበት ሀገር እኔ የጭን ማርያም የጭን ገረድ እያለሁ አንዳንዴ ከዚህ ኑሮ ሞት ይሻላል። መቼም አምላኬ የምድር ህይወቴን ሲፈል አድርጎት ከሞት በኋላ እረፍት እንደማይሆን በዚህ ጭንቅላት ፈክቼ ከዚህ ቤት በህይወት ላለመመለስ መውጣት አለብኝ። ዛሬ ወይ ነፍሴ ወይ ደግሞ ስጋዬ ነፃ ትወጣለች። አይ ዝም ብለሽ እኮ ማውራት ማለት ነው። ስታወሪ ለምታወሪ ነገር ጥንቃቄ ያስፈልጋል።
ነገር አፍሽ ላይ እንደመጣ አትበርተቂ። ይቅርታ አትበይ እባክሽ። ይሄ ይቅርታ ግን ዘፈሮች ዋሻል። አስር ይቅርታ ስላልሽ ይቅርታ ማድረግልሽ ነው የሚመስልሽ? ደግሞ አንድ ነገር ልንገርሽ፣ ፈርተሽኝ እንጂ ወደሽኝ አይደለም ከኔ ጋር የምትኖሪው። ይሄንን ማላውቅ እንዳይመስልሽ። አሁን እንዲህ ሲያዩሽ እኮ በጣም የተረጋጋሽ ምንም የማታወሪ ሰው ናት የምትመስይው። ከመድፍ በላይ የምትተኮሽ እኮ አንቺ ጥይት ነሽ። ካልወደድከኝ ከጠላኸኝ ለምን አትፈታኝም? ሀብት ንብረት ምንም አልጠይቅም። ሀብት ንብረት ነው ያልሽው? አድጎ ምን ልንገርሽ፣ እኔ በጣም የእውነት በጣም ወድሻለሁ፣ በጣም አፈቅርሻለሁ። ወደሽ ሳይሆን በግድሽ ትወጂኛለሽ። ከዚህ በኋላ ጤና ጣቢያ፣ ሕክምና፣ ገለመሌ የሚባል ቦታ አትሄጂም። ልጅ ትወልጂልኛለሽ። ተግባባ? ችግር የለውም፣ እወልድልሃለሁ። ወደሽ ትቀልጃለሽ። ችግር እስኪ ነኝ። ለማንኛውም ጀርቤን ይሽ በተባባሪነት ነው የተያዝሽው። እኔ ምንም አልተባበርኩም። ካልተባበርሽ ደግሞ ምን ልትሰሪ እዛ ቤት ሄድሽ? እኔ ምንም አላውቅም። ማለት ናት የሆነ ቦታ እንሂድ ብላ ይዘኝ የመጣችው። እውነት ምንም ነገር አላውቅም። እሷ ግን ዝረፊ የሚለውን ሀሳብ ያመጣችው ኤፍራታ ናት ነው ያለችው። እውነት እኔ ምንም አላውቅም። እራሷ ናት እንደዚህ አይነት ነገሮችን የምትሰራው። ምን ትሰራለች? ብዙ ነገር የምትሰራው እዚህ ቤትም የመጣችው ለመስረቅ ይሆናል። እኔ ምንም አላውቅም። ምን ሆነሽ? ያክስቷ ልጅ ነኝ። እና መሀሊት ልትሰርቅ ነው ቅድስት ልትጎዳ ነው የሄደችው? ሁለቱንም ይሆናል። እኔ ግን ምንም አላውቅም። ስለ እሷ የምታውቂውን ነገር ሁሉ ከነገርሽ እለቅሻለሁ። ቃሌን አላጥፍም። እሺ ስለምን ልንገርህ? መሀሊት ብዙ ነገር ትሰራለች ብለሽኝ ነበር። ቅድስትም የብሩክ ልጅ እንዳትታከም ብዙ ነገር እንደምታደርግ ነግራኝ ነበረ። ስለዚህ ጉዳይ እስቲ ንገሪኝ። ለማለት ስንት ነው ይህን ያክል ጊዜ ይዘሽ የቆየሽው? እንደሚገባው ወንድ ነው። አሁንም አበቃ ወይ? እንግዲህ ብሩክ እናጋባሻለን። ይሻላል ብለክ ነው? እንዴት ነው እስከ ዛሬ ጎንተልም አላደረግሽ? ከልጁ የተረፈ ሀሳብ ኖሮት እኔን ይከጅላል ብለክ ነው? በዚህ ጉዳይ እኮ ብሩክ ፈዛዛ። ሰላም ሰላም ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትበል ዛሬም በአዲስ ነገር ከች ብያችኋለሁ። እሱ ምንድነው? ምሳሌ ድራማ እንደተለመደ ምሳሌ ለማታከም ወደ ከኢትዮጵያ ውጭ ጋር እዞ ብሩክ ሄዷታል ማለት ነው። ምሳሌ ደግሞ ለቅድስት ደውሏት ምሳሌ 70% ነው ለማዳን እድል አላት ብሎ ነግሯታል። ደግሞ አንድ ቤት ከመጎስ ጋር እያወሩ ነው፣ ፈታ ዘና እያሉ ነው። እኔ ሳስብ ጋይስ መጎስ ቅድስትን ይፈልጋታል መሰለኝ። አሁን ዶላ ላይ ተስፋ ስለቆረጠ ቅድስትን በደንብ ያስታውቃል፣ ይፈልጋታል ጋይስ። በሌላ ደግሞ ማህሌትና እፍረታ ለማስረቅ ብሎ ወደ ብሩክ ቤት ያቀናሉ። ያው ቅድስት በጣም ጀግና ናትና ያው ፖሊስ አዘጋጅታ ነው የጠበቀችው። እነሱ ደግሞ ተባብሮ ቅድስትንም እንበቀላታለን ያለው ነገርም ሰርቀን እንመጣለን ብሎ ሲገቡ እሷ ደግሞ አየችና ፖሊስ ጠራች። እነሱ ሲገቡ ቅድስት ቤት አልነበረችም። ያው እሷ በረንዳ ስለነበረች ቤቱን ቆለፈች። እስከዛ ዛዊ ዛዊ ሲሉ ምንም ማግኘት አልቻሉም። እንደዚህም እያለ ፖሊስ ከቻለ ፖሊስ ከደረሰ በኋላ ተያዙ። ለምን መጣችሁ? ለምንድን ነው ወደዚህ ቤት የመጣችሁ ስል ለመስረቅ አይደለም ቅድስትን ለመጠየቅ ቤት የቀራው ነገሮችን ለማውሰድ ነው የመጣሁት ብላ በጣም ፈርታለች። ማለት እንደዚህ ታደርጋለች።
ከዛ በኋላ ፖሊሱ ደግሞ ሁለቱም እስር አድርጎ ወደ እስር ቤት ወሰደ። እስር ቤት ሲሆኑ ደግሞ ለየብቻ ጥያቄ ይጠየቃል። መጀመሪያ ጊዜ ማህሌትን ስጠይቅ ማህሌት ምንድን ነው ያለችው? እኔ ለመስረቅ አይደለም የሄድኩት የተረፈው የቀረው ልብስ ምናምን ትናንሽ ነገሮች ስላለ ለመወሰድ እና ቅድስትን ለመጠየቅ ብላ ዋሸች። ከዛ እሷ ያው አትፈራም፣ ሁል ጊዜ አውሬ ስለሆነች ብር ብቻ ነው የምትፈልገው። ሁሉም ሰው እንደሷ ይመስላታል። እና ፖሊሱን ደግሞ ምንድን ነው ያለችው? የፈለግከው ነገር እሰጣለሁ ልቀቀኝ ስትል ምንድን ነው የምትሰጪው ስል ብር ከፈለግ ማንነቷንም ያው እሰጣለሁ ስትል በጥፊ ያላት ማለት ነው። በሌላ ደግሞ እፍራታንም ለየብቻ ይጠይቃታል። ለምንድን ነው ወደዛ ቤት የሄዳችሁ ስል አይ እኔ አይደለሁም ማህሌት ናት ወደዛ እንሂድ ብላ የወሰደችው ለእኔ አልነገረችም፣ ለመስረቅም ሊሆን ይችላል እና በብዙ ነገር እንደዚህ አይነት ነገር ትሰራለች ብላ ሳታውቅ ታወራለች። ይህንን ነገር ደግሞ ፖሊሱ ስላወቀ መዝግቦታል። የምታውቅ ነገር ከተናገርሽ እና ጋይዝ ያው እፍራታም እንደዚህ አውሬ ናት። ብር ብቻ ነው የምትፈልገው። ብር ትወዳለች በጣም። ለብር ለመሸጥ ተነሳችና በቃ ፈራሽ መሰለኝ በመሃል መልስ አልሰጠችም። በሌላ ደግሞ ሉላ ከቤት ወጣች። ሉላም በጣም ጀግና ሆናለች ጋይስ። ሉላ ደግሞ ዝናን መታ ከቤት ወጥታለች። ከወጣች በኋላ ጋይስ ወደ ሞገስ ደውላ ወጥቼዋለሁ ከዚህ ቤት ብላ ነገረች። ሞገስ ደግሞ ማመን አቅተው ወደ አንቺ ልምጣ ወይ ስትል አይ አትምጣ ራስህን ጠብቅ፣ እኔ ግን ወጥቼዋለሁ ማንንም አልፈልግም ብቻዬን መሆን ነው የምፈልገው ትላለች። ጋይስ የዛሬ ይህን ይመስላል እና ሼር፣ ላይክ፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። በሌላ እስከምንገናኝ ድረስ ፈጣሪ ይጠብቃችሁ። እወዳችኋለሁ። ባይ ባይ።